ጃሉድ ሌላ ታሪክ ውስጥ ገብቷል። እስቲ ይህንን ቪዲዮ አይተን እንመለስ። Maguda, you're the Lion of Judah with the Lion of Gada. የተሸጋገርንበት መንገድ ነው። እንግዲህ እንደምታዩት ነው ጃሉድ ከላዮን ኦፍ ጁዳ ወደ ላዮን ኦፍ ገዳ ተሸጋግረናል በማለት ሙዚቃው መግቢያ ላይ ይናገራል ማለት ነው። ይህ ሙዚቃ ከቦንሳ አዳም ከጃሉድ ጋር ፊቸሪንግ በመሆን የተለቀቀና ለቹ ኢቲሴን ላዮን ኦፍ ገዳ የሚል ሙዚቃ ነውና የሙዚቃው ሐሳብ አሪፍ ሆኖ ሳለ ስለ ገዳ ስርዓት ስለ ኦሮሞ ህዝብ አሪፍ ነገሮች የሚያወራው ሆኖ ሳለ ነገር ግን ጃሉድ ከላዮን ኦፍ ገዳ ከላዮን ኦፍ ጁዳ ወደ ላዮን ኦፍ ገዳ ተሸጋግረናል የሚለው ሐሳብ ግን እጅግ በጣም የሚጣረስና በጣም አሳፋሪ የሆነ መልእክት ነው እና ላዮን ኦፍ ጁዳ ወደሚለው ሐሳብ ስንገባ ምንድነው ላዮን ኦፍ ጁዳ ብለን ስናስብ በክርስቲያኒቲም በተለያዩ ቦታዎች የተለያየ ትርጉም አለው። በመጀመሪያ አይሁድ ስንሄድ ያው ላዮን ኦፍ ጁዳ ማለት የይሁዳ አንበሳ አይሁዶች ብሔራዊና ባህላዊ ምልክታቸው አድርገው ይጠቀሙበታል ይሄንን አንበሳ እና ያው ይሄ የነሱ ምልክት ነው። ወደ ክርስቲያኒቲ ደግሞ ስንሄድ በክርስቲያኒቲ ቴዎሎጂ የይሁዳ አንበሳ የሚባለው ኢየሱስ ክርስቶስ ነው። እንደዚሁም ደግሞ ወደ ሀገራችን ስንመጣ ኢትዮጵያ ውስጥ ያሉ ነገስታት ይህንን አንበሳ ይጠቀሙበታል። ስፔሻሊ ደግሞ ንጉስ ኃይለ ሥላሴ ራሳቸውን የይሁዳ ነገድ አድርገው ስለሚያስቡ መጀመሪያ ከነገርኳችሁ የይሁዳ ምልክት ነው ተብሎም ስለሚታሰብ ራሳቸውን ነገደ ይሁዳ ሲዩም እግዚአብሔር በማለት ያው እንደምታውቁት ባንዲራው ላይ ኢትዮጵያ ባንዲራ ላይ የና አንበሳ በመጠቀም እንደዚህም ደግሞ አምስት የዳዊት የዳዊት የሰሎሞንን ኮከብ በመጠቀም ያው እንደምታውቁት የይሁዳ ዘር መሆናቸውን ይገልጻሉ እና ራስተፈሪ ሙቭመንት ያው ብዛት ኃይለ ሥላሴን ስለሚከተልና ለኃይለ ሥላሴ የተለየ አክብሮትና ክብር ስላለው ያው የእሳቸው ምልክት ሆኖ ስለሚመለከት ያንን ምልክት በማድረግ ሬጌ የተባለውን የሙዚቃ ስልት በመፍጠር ያው እንደምታውቁት ዓለም ላይ የምልክት የራስታፋሪያን ይሆናል እና ምንድነው ከላዮን ኦፍ ጁዳ ወደ ላዮን ኦፍ ገዳ ተሸጋግረናል ማለት ላዮን ኦፍ ጁዳን ሸፍነን ላዮን ኦፍ ገዳ የሚለውን አዲስ ሐሳብ አምጥተናል እና እንደምታዩት የአባ ገዳ ባንዲራ ላይ ይቺ የላዮን ኦፍ ጁዳ የምትባለውን የአይሁድ ነገድ የሆነውን አንበሳ ምልክት በማድረግ ያው በሬጌ ሙዚቃ እንትን ይላል እና አሁን ምን ለማለት ነው ገዳ ትልቅ ስርዓት ነው በኢትዮጵያ ላዮን ኦፍ ገዳም ላዮን ኦፍ ጁዳ አሁን የተመሰረተ ቢሆን ገዳ ስርዓትም እንደምታውቁት ለኢትዮጵያ ኩራት ነው ለዓለም ዲሞክራሲያዊ ምልክት ሊሆን ዲሞክራሲ የት ኢትዮጵያ ውስጥም ቀደም ብሎ እንዳለ እንደዚሁም በቃ በጣም ትልቅ የሆነ ካልቸር ነው ለዓለም የሚታይ ነው እና ላዮን ኦፍ ጁዳም የኢትዮጵያ ምንኮራበት የኃይለ ሥላሴ ታሪክ ነው እና አሁን ምንድነው የታሪክ መቀማማትና የፉክክር መንፈስ ውስጥ እናየዋለን ማለት ነው። ይሄ ሽግግር ነው ተብሎ የሚባለው ነገር ማለት ነው። ማለት ገዳ ትልቅ ስርዓት ነው። የግድ ላዮን ኦፍ ጁዳ ወደ ላዮን ኦፍ ገዳ መቀየር የለበትም። ገዳ ምንም አይነት የሚቀየርም ሽግግርም ከሌላ ባህል ጋር እንትን መባል ፉክክር ውስጥ የሚገባም አይነት አይደለም እና ይህ እንትኑ ስናየው ልክ እንግሊዛውያን የዓለምን ታሪክ እየቀየሩ ወደ ራሳቸው እንደሚቀይሩት ሁላ እዚህ ሐሳብ ላይ እነዚህን ሐሳቦች እናያለን ማለት ነው እና ምንድነው እንደዚህ አይነት ነገር ጥሩ አይደለም። ይህ የገዳን ቫልዩ ወይ ደግሞ የገዳን ስርዓት እንትን ለማለት ነው ዝቅ ለማድረግ ይመስላል። ላዮን ኦፍ ጁዳም ራሱን የቻለ ነው መቀየርም ምንም አያስፈልጉም ራሱን የቻለ ሙቭመንት አለው እና አሳፋሪ ነገር ነው። በነገራችን ላይ ጃሉድ ያው ከጃሉድ ብዙ የሚጠበቅ ነገር የለም ማለቴ ኢንተርቪው ላይ ራሱ ለሚጠየቀው ጥያቄ ቀጥተኛ መልስ መስጠት የማይችል አሁን ራሱ የሚገርማችሁ ነገር አሁን ይሄን ሙዚቃ በኋላ ምን ለማለት ፈልገ ነው ብላችሁ ብትጠይቁት እንዴ ብያለሁ እንዴ ምናምን የሚል ሰው ነው። ያው እናንተ